የኮንዶሚኒየም ቆጣቢ ሆናችሁ 20/80 ነባር 20/80 አዲስ እንዲሁም 40/60 እጣ በቅርቡ ሊወጣ ስለሆነ ራሳችሁን በእነዚህ በሁለቱ መንገድ ብቁ መሆናችሁን ማረጋገጥ አለባችሁ ማለት ነው። ሰላም ጤና ይስጥልኝ። እንግዲህ የኮንዶሚኒየም ቆጣቢ ሆናችሁ 20/80 ነባር 20/80 አዲስ እንዲሁም 40/60 እጣ በቅርቡ ሊወጣ ስለሆነ ራሳችሁን በእነዚህ በሁለቱ መንገድ ብቁ መሆናችሁን ማረጋገጥ አለባችሁ ማለት ነው። ብቁ የሚያደርጋችሁ ነገር አንድ የቆጠባችሁት ብር እስካሁን ምን ያህል መሆን አለበት፣ እንዲሁም ደግሞ በሲስተም አክቲቭ መሆኑን ማረጋገጥ መቻል አለባችሁ ማለት ነው። ስለዚህ ይህንን ቪዲዮ ተከታትላችሁ ራሳችሁን ያላችሁበትን ስታተስ እንድታረጋግጡ በዚህ አጋጣሚ ጠይቃችኋለሁ። ቪዲዮውን አብራችሁ ተከታተሉ። እዚህ ጋር የምታዩት አይነት የቤት አይነት አለ። 20/80 ነባር አለ፣ 20/80 ደግሞ አዲስ አለ 2005 ማለት ነው። ነባሩ 1997 ነው ማለት ነው። የመኝታ ክፍል ደግሞ ባለ 1 ባለ 2 እና ባለ 3 ብለናል። ስቱዲዮም ይኖራል ማለት ነው። አሁን ግን በእነዚህ ባለው በወር መቆጠብ የሚገባ ምን ያህል ነው፣ እስካሁንስ ደግሞ እስከ ሰኔ 2018 ድረስ ምን ያህል ቆጥበናል የሚለውን አብረን በጋራ እናያለን ማለት ነው። ስለዚህ 20/80 ላይ ነባሩ ባለ 1 መኝታ ወራዊ ክፍያ 274 ብር ነው። ባለ 2 መኝታው ደግሞ 561 ብር ነው። እንዲሁም ደግሞ ባለ 3 መኝታው 685 ብር ነው። 20/80 ነባሩ ማለት ነው። አዲሱ ደግሞ የ20/80 2005ቶቹ የባለ 1 መኝታ 196 ብር ነው። ባለ 2 መኝታ 401 ብር፣ ባለ 3 መኝታ ደግሞ 489 ብር ነው ማለት ነው። እነዚህን በወራዊ ቁጠባ እስካሁን እስከ ሰኔ 2018 ምን ያህል ቆጥበናል የሚለውን ማረጋገጥ መቻል አለባችሁ ማለት ነው። ያንን ደግሞ ለማየት ለምሳሌ የ20/80 ነባሩን እንይና ባለ 1 መኝታ ቤት 274 ብር ነው ብለናል። ስለዚህ ይሄንን በ157 ወራት እናባዝዋለን ማለት ነው። ያ ማለት 13 አመት ቆጥበናል የ2005 ከሆነን ማለት ነው። አብዛኞቻችን አዲሱም ቢሆን ስለዚህ ጠቅላላ የሚጠበቅብን ክፍያ መጠን ምን ያህል ነው የሚለውን የምናሰለው በምንድነው? እዚህ ጋር የምትመለከቱት 157 ወራት አለ። ይሄ 157 ወራት ማለት ከ2005 ጀምሮ እስከ ሰኔ 2018 የቆጠብነው ቶታል ምን ያህል መሆን አለበት የሚለውን ነው የምናየው። እንግዲህ ከቆጠብን 13 አመት ሆኖናል ማለት ነው። አንዱ ቆጣቢ ምን ነኝ 2005 እንዴት አድርገን ካልኩሌት አድርገን እንሰራለን የሚለውን ተመሳሳይ ስለሆነ አብረን እናያለን ማለት ነው። ይሄን ለማየት ኤክሴል ላይ ነው የምሰራው። እዚህ ላይ ማንም ማሳያችሁ እኩል ይሆናል እናረግና መጀመሪያ 274 ባለ 1 መኝታ ቤቱን ነው የምናየው ሲባዛ በ157 ወራት ማለት ነው። 157 ወራት ማለት ይሄ 157 ወራት የምናገኘው ከየት ነው? 13 1 አመት 12 ወር አለው። 12 1 አመት 12 ወር አለው። 12 ወር ሲባዛ በ13 አመት በቆጠብ ነው። 12 ሲባዛ በ13 157 ይመጣል ማለት ነው። 157 ወራት እስከ ሰኔ ቆጠብ ነው ምን ያህል መሆን አለበት የሚለውን ነው የምናየው። ስለዚህ የባለ 1 መኝታ ለመስራት እኩል ይሆናል እናደርግና 274 ሲባዛ በ157 ወራት ብለን እንሰራዋለን ማለት ነው ኤክሴል ላይ። ይህም 43018 ብር ነው የሚመጣው ማለት ነው። ባለ 2 መኝታውን ደግሞ ለማየት ከፈለግን በወራዊ ቁጠባ 256 ብር ነው። ይሄንንም እንስራው እኩል ይሆናል እናርግና ኤክሴል ላይ 561 ብር ሲባዛ በ157 ወራት ይሄ ደግሞ 88077 ብር ይሆናል ማለት ነው። ባለ 3 መኝታ ደግሞ ነባር 20/80 ማለት ነው። ይሄንንም እኩል ይሆናል እናደርግና 685 ብር ሲባዛ በ157 ወራት ይሄኛው ደግሞ የሚመጣው 107545 ብር እስካሁን እስከ ሰኔ ይሄን ያህል መቆጠብ አለበት ሚኒመም በትንሹ ማለት ነው። ከዛም በላይ መቆጠብ እንግዲህ የተሻለ ነው ማለት ነው። አሁን ደግሞ 20/80 አዲስ 2005 ቆጣቢዎችን ደግሞ ያው እንደምታዩት እንግዲህ የ20/80 አዲስ ከ20/80 ነባሩ ትንሽ ዋጋው እንደውም ዝቅ ይላል ማለት ነው። ወራዊ ቁጠባው ዝቅ ያለ ነው ማለት ነው። ስለዚህ እስቲያውም ባለ 1 መኝታ በ20/80 አዲሱን ይሄም ልክ እንደዛው ተመሳሳይ ነው የምንሰራው ማለት ነው።
እኩል ይሆናል እናድርግና 196 ብር ሲባዛ በ157 ብር። ይሄ ባለ አንድ መኝታ እስካሁን 30,000 መቆጠብ አለበት ማለት ነው። ባለ ሁለት መኝታ ደግሞ 401 ሲባዛ በ157 ወራት ማለት ነው። ይሄ ደግሞ 62,957 መቆጠብ አለበት ማለት ነው። ሌላው ባለ 3 መኝታ ቤት ደግሞ 20/80 አዲስ ማለት ነው 489 ብር ነው ወራዊ ክፍያው። እሱንም 489 ብር ሲባዛ በ157 76,777 ይመጣል ማለት ነው። ስለዚህ 20/80 ነባርና 20/80 አዲስ የኮንዶሚኒየም ቆጣቢዎች ወራዊ ክፍያችሁ ይሄ ነው። እንዲሁም ደግሞ እስካሁን እስከ ሰኔ 2018 ድረስ ደግሞ ይሄን ያህል መቆጠብ አለባችሁ ማለት ነው። ስለዚህ በተመሳሳይ 10/90 187 ብር ሲባዛ በ157 ወራት 29,355 ይሆናል ማለት ነው። እንዲሁም ወደ 40/60 ስንሄድ ባለ አንድ መኝታ 1033 ብር ነው። ይሄንን ስናባዛው በ157 162,181 ይመጣል ማለት ነው። እንዲህ ያደረግን ያለን ቁጠባ ማረጋገጥ እንችላለን ማለት ነው። ይሄንን መቆጠባችሁ ማረጋገጥ አለባችሁ። ከዚህ በፊት ደግሞ የሰራሁላችሁ በሲስተም ደግሞ አክቲቭ ናችሁ አይደላችሁም የሚለውን እሱን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ ቪዲዮ ላይ መከታተል ትችላላችሁ ማለት ነው። አክቲቭ ወይ ደግሞ አክቲቭ ቆጣቢ መሆኑን አለመሆኑን ከዚህ በፊት በሰራሁላችሁ ቪዲዮ ማየት ትችላላችሁ ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ቪዲዮ ማለት ነው። እንግዲህ እነዚህ ኮንዶሚኒየም ዕጣ ቆጣቢ በሁለት አይነት መንገድ ራሳችሁን ትክክለኛ ቆጣቢ መሆናችሁን ማረጋገጥ መቻል አለባችሁ ማለት ነው። አንድ በብር ብቁ መሆን አለባችሁ። ሁለት ላይ ደግሞ ሲስተሙም ላይም ደግሞ ያላቋረጣችሁ መሆኑን አክቲቭ ናት አክቲቭ አይደላችሁም የሚለውን ሲስተም ላይ ገብታችሁ ከዚህ በፊት በሰራሁላችሁ ቪዲዮ ማየት ትችላላችሁ ማለት ነው። ይሄንን ይመስላል እንግዲህ 20/80 እና የ40/60 2005 ተመዝጋቢዎች በተለያዩ የሶሻል ሚዲያ ፕላትፎርሞች የተለያዩ ግሩፖች አሉ። እሱን ተቀላቅላችሁ በዛ መሰረት ድምጻችሁን እንድታሰሙ ያለውን መረጃ እንድትቀባበሉ በዚህ አጋጣሚ መልእክቴን ላስተላልፍ እወዳለሁ። እንግዲህ ከዚህ በፊት የቤት ፕሮግራሞች በቅርቡ ይወጣል ተብሎ መመሪያ ተቀምጧል። ይህም በ90 ቀናት ውስጥ ይጠናቀቃል ተብሎ ነው የሚጠበቀው። ስለዚህ በዚህ በ2 ወር እና በ3 ወር ተጠናቆ ዕጣው ይወጣል ተብሎ ነው የሚጠበቀው ማለት ነው። ራሳችን በሁለቱም መልኩ ሬዲ መሆናችንን ማረጋገጥ መቻል አለብን ማለት ነው። ስለዚህ በተለያዩ ሶሻል ሚዲያዎች እንግዲህ ያልኳቸው አንዱ የሶሻል ሚዲያ የ2005 ኮንዶሚኒየም ተመዝጋቢዎች ህብረት የሚል አለ ፌስቡክ ላይ እኔም ማህበር የሆንኩበት እዚያ ላይ እነዚህን የተለያዩ መልእክቶችን አስቀምጠዋል። እንግዲህ የ20/80 እና የ40/60 ቤት ፕሮግራም ተመዝጋቢዎች እንግዲህ ላለፉት 13 ዓመታት እንግዲህ በትዕግስት በመቆጠብ ካለን ላይ ብዙ ነገሮችን እየጠበቅን ነው የምንገኘው። ስለዚህ የሚከተሉትን ነጥቦች ደግሞ መንግስት ይህንን ትኩረት እንዲያደርግበት ብለው ያነሱታል። እናንተም በየተለያዩ ሶሻል ሚዲያዎች አንድ ማህበር ቢኖር ጥሩ ነው። እዛ ላይ ገብታችሁ መረጃዎችን ብትለዋወጡ ድምጽን ብታሰሙ መልካም ነው እላለሁ። ስለዚህ እነዚህ ወደ 6 ነጥቦች ከተለያዩ ሶሻል ሚዲያዎች ላይ ያገኟቸው ናቸው። እነዚህን 6 ነጥቦች መንግስት ትኩረት ቢያደርግበት ተብሎ የተቀመጡ ናቸው ማለት ነው። አንዱ ምንድነው ለ2000 ተመዝጋቢዎች የተለየው የቤት መጠን ምን ያህል ነው? በዕጣው ውስጥ እንዲካተቱ የተለያዩ ቆጣቢዎች ስም ዝርዝር ቀድሞ ይፋ ቢደረግ አክቲቭ ነው አክቲቭ አይደለም የምንለው ሐሳብ ማለት ነው። ዕጣም የሚያወጡበት ሶፍትዌር ደግሞ ያለምንም ስጋት ትክክለኛነቱን ማረጋገጥ መቻል አለባቸው ነው የሚለው። በተለያዩ እነዚህ 6 ዘርፎች እንግዲህ ተቀምጠዋል። እነሱን ታሳቢ ያደረገ ቢሆን የሚል መልእክቶችን አስተላልፈዋል ማለት ነው። እናንተም ምን ትላላችሁ? ያለውን በኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። የተለያዩ መረጃዎችን ለቅላችኋለሁ። የቤቱ አዲስ ሆናችሁ ለጓደኞቻችሁ ላይክ እና ሼር በማድረግ እንድታስተላልፉ በዚህ አጋጣሚ ጥሬን አቀርባለሁ። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.